አሁን ጀነራል አለምሸት ከዛ በፊት ደግሞ እነ ጀነራል ከበደ ዲሳሳ እነ ጀነራል ጥሩዬ መከላከያ ሰራዊቱ የገባበትን ፈተና ሲናገሩ ነበር። አሁን የጀነራሉን ልዩ የሚያደርገው በዝርዝር ነው የገቡበት እና አንዳንድ የደበቋቸው መረጃዎች ወይም ያልሰጧቸው መረጃዎች ቢኖሩ መከላከያ ውስጥ ፈተና ውስጥ እንደገባ በደንብ ተናግረዋል። ሌላው የሀገር ውስጥ ኃይሎች ማሸነፍ እንደማይቻልም ከንግግራቸው ተረድቻለሁ። በውይይት ካልሆነ በስተቀር በጦርነት ማሸነፍ እንደማይቻል ነው ንግግራቸው ያሳየው። ይሄ ደግሞ አንዳንድ አመራሮች እንደ ፊልድ ማርሻል ብርሃኑ እንደ አብይ አህመድ ወይም ሌሎች ኃይሎች የወጡ በሚዲያ መከላከያ ሰራዊቱ በአፍሪካ ተወዳዳሪ የሌለው ነው፣ አቅሙ በከፍተኛ ደረጃ ተገንብቷል፣ በቴክኖሎጂ ከፍተኛ እምርት አሳይቷል፣ በዘመናዊነቷ ተደራጅቷል፣ በሁሉም መስኩ እያሉ በየጊዜው ስለሚናገሩ የትኛውንም የውጭ ኃይል እንደመስሳለን በዚህ ምድር ላይ እንግዲህ አተኝ በውትድርና እንዲሁም እንደ መከላከያ ሰራዊት ጠንካራ የለም ምናምን እያሉ ሲናገሩ የምንሰማው ነገር በጀነራሉ ንግግር ላይ አልሰማንም። ጀነራሉ በጣም መከላከያው አደጋ ውስጥ እየወደቀ እንደመጣ፣ የሀገር ውስጥ ጦርነቶችን በኃይል ማሸነፍ እንደማይቻል፣ የፖለቲካ ውይይት እንደሚያስፈልግ የገለጹበት ንግግር እና አብይ እና እነ ፊልድ ማርሻሉ ከሚናገሩበት በጣም በጣም ፍጹም ተቃራኒ የሆነ ምንም ድንፋታ የሌለበት የሚፎከራ የሌለበት በዚህ ጊዜ እንዲናረጋለን እያሉ የማይናገሩበት ንግግር አድርጌ ስለወሰድኩት በጣም በፖዚቲቭ ነው የተቀበልኩት። ያው አንዳንድ አገላለጾቻቸው ለፖለቲካ አገዛዙን ስርዓቱን ማስደሰት ስላለባቸው የፋኖን ኃይሎች እንደ ጽንፈኛ ምናምን የቆጠሩበት ነገር አለ። በዛ ላይ ልዩነት ይኖረኛል። ምክንያቱም በእኔ እምነት ጽንፈኛው የአብይ አህመድ መንግስት እንጂ እነ ፋኖ አይደሉም። የሀገሪቱን ግብር እየተቀበለ የህዝቡን ሰላም ማረጋገጥ፣ የህዝቡን ድነት ማረጋገጥ፣ ሰላም በማንኛውም መልኩ መፈለግ ያለበት መንግስት ነው። ኃላፊነቱ የሱ ነው እንጂ ምንም ግብር የማትሰጠው ምናምን የማትለው ኃይል ኃላፊነት ሊወድቅበት አይገባም። ጥያቄዎች አሉት። ጥያቄዎችን በንግግር ንፍታ፣ በእውነተኛ በሀቀኛ ድርድር ንፍታ ብሎ እየታገለ ያለ ኃይል አለ። ይህን ኃይል ጽንፈኛ ልትለው አችልም። ጽንፈኛው መንግስት ነው። አልደራደርም እንዲህ ካላረጋችሁ፣ መሳሪያ ካላስቀመጣችሁ ምናምን እያለ ነው ስልጣኑን ማራዘም የሚፈልገው ይሄ ኃይል ነው። ስለዚህ ይሄ ኃይል ነው ጽንፈኛ መባል ያለበት እንጂ ፋኖና ሌሎች ኃይሎች አይደሉም። በእኔ ግምገማ መንግስት ነው። የኔ ጽንፈኛው መንግስት ነው። ጀነራሉ እነዚህን ነገሮች አስቀምጠዋል። ምናልባት ለምሳሌ በደርግ ጊዜ ቀደም እንዳልከው 11 ቢሊዮን ዶላር አገሪቱ አውጥታለች ብለዋል። በጣም ብዙ ገንዘብ ነበር፣ እውነት ነው። ግን ባለፉት 8 ዓመታት አብይ አህመድ ወደ ስልጣን ከመጣ ወዲህ ኢትዮጵያ ስንት ዶላር ነው ያጣችው? በስንት ማለት ለጦርነት ስንት ነው ያወጣችው? በትግራይ ጦርነት ብቻ ከ25 ቢሊዮን ዶላር ያላነሰ ገንዘብ ወጥቷል። በትግራይ ጦርነት ብቻ በ8 ዓመት። ደርግ በ17 ዓመት ያወጣው ገንዘብ ነው 11 ቢሊዮን ዶላር በ17 ዓመት። ያውም በዚህ በ3 በ4 አቅጣጫ እየተዋጋ እዚህ የሶማሊያ እየተዋጋ በምስራቅ ከቲፒኤልኤፍ ከሻዕቢያ ጋር ከኦነግ ጋር እየተዋጋ 11 ቢሊዮን ዶላር አወጥቷል በ17 ዓመት። አብይ አህመድ ከትግራይ ጋር ባደረገው ጦርነት በ2 ዓመት ወይም 3 ዓመት ጦርነት ውስጥ 25 ቢሊዮን አውጥቷል። ከሸኔ ጋር በሚያደርገው ጦርነት፣ ከፋኖ ጋር በሚያደርገው ጦርነት ምን ያህል ዶላር ነው እያወጣ ያለው? ጀነራሉ አልነገሩንም። ቢነግሩን ጥሩ ነበር። የኢትዮጵያ ትክክለኛው ስዕል ማግኘት ይችል ነበር። ግን አንዳንዶች እንደሚገምቱት በ10 ቢሊዮኖች የሚቆጠር ዶላር ገንዘብ እየወጣ ነው። የወደመውን ንብረት ምናምን